ሰላም እንዴት ናችሁ? ማትስ ኮርስ ቲክቶክ ቤተሰቦች እንግዲህ ዛሬ የምሰራላችሁ ሞደርን ለሆነ ኤል ሼፕ ቤት ለስቶን ማሶነሪ ወርክ ምን ያክል ገንዘብ እንደሚያስፈልጋችሁ ነው የምሰራላችሁ ማለት ነው። ሶስት ስቶን ማሶነሪ ስትሰሩ ምን ምን ማቴሪያሎች ያስፈልጋሉ? አንደኛ ድንጋይ ያስፈልጋል ስቶን፣ ሁለተኛ ሞርታር ያስፈልገናል አይደል እንዴ? ሞርታሩ ደግሞ የሚሰራው ከምንድን ነው? ከሴሜንት እና ከሳንድ ማለት ነው። ሶ ድንጋይ፣ ሴሜንት፣ ሳንድ ያስፈልገናል ማለት ነው። ዘን መጨረሻ ላይ ደግሞ ውሃም ያስፈልገናል ማለት ነው። ፕላስ ደግሞ ባለሙያ ስኪልድ ሌበር ያስፈልገናል ወይም ደግሞ ምን ማለት ነው? ግንበኛ ያስፈልገናል ማለት ነው። ሶ ለነሱ ምን ያክል ገንዘብ እንደሚያስፈልገን ነው። ሌንግዙ 60 ሜትር ቢሆን ዊድዙ 50 ሳንቲም ነው። የአንድ ድንጋይ ግንብ ስፋት 50 ሳንቲም፣ ይሄ ማለት 0.5 ሜትር ማለት ነው። ዘን ሄይቱ ደግሞ 1.6 ሜትር ቢሆን ማለት ነው። ይሄን የወሰንኩት እንዴት ነው? አራት ኮርስ ብትሰሩ እያንዳንዱ ኮርስ 40 ሳንቲም ቢሆን ማለት ነው። ዛት ሚንስ ሁለቱ ኮርስ ቢሎ ኤንጂኤል ቢሆን ሁለቱ ኮርስ ደግሞ አባቭ ኤንጂኤል ቢሆን ማለት ነው። ከዋናው ከመሬት ሌቭላችን ሁለት ኮርስ ከመሬት በታች ሁለት ኮርስ ከመሬት በላይ ቢሆን ማለት ነው። ይሄ ማለት ነው። ከነዚህ ሜጀርመንቶች ተነስተን ቮሊዩሙን ካልኩሌት አድርገን እናገኝ ማለት ነው። ሶ ቮሊዩም ኦፍ ዋት ማሶነሪ ማለት ነው። ቮሊዩም ኦፍ ሌንግዝ ታይምስ ዊድዝ ታይምስ ሄይት ማለት ነው። ይሄ ማለት እነዚህ ሶስቱን ማባዛት ማለት ነው። ሶ 60 ሜትር ሲባዛ በ0.5 ሜትር ሲባዛ በ1.6 ሜትር ማለት ነው። ሶ እነዚህ ስታበዟቸው 48 ሜትር ኪዩብ ይመጣልናል ማለት ነው። ሶ ቮሊዩም ኦፍ ማሶነሪያችን 48 ሜትር ኪዩብ ይሆናል ማለት ነው። አንደኛ ለስቶን ማለት ነው፣ ለድንጋይ ዌስቴጅ 5% እናስብ። ይሄ 5% ምንድነው? ድንጋዩን እየቆረጡ እያስተካከሉ ስለሆነ የሚሰሩት እዛ ጋር የሚፈጠር ዌስቴጅ 5% እናስብ። በትንሹ ነው እያሰብን ያለነው ዌስቴጅ። ሶ ቮሊዩም ኦፍ ማሶነሪ ታይምስ 1.05 ይሆናል ማለት ነው። ይችን ዌስቴጅ ስንጨምራት ቮሊዩም ማሶነሪ 48 ነው ሜትር ኪዩብ ታይምስ 1.05 ይሆናል ማለት ነው። ሶ ይሄ ምን ይመጣል? 50.4 አካባቢ ሜትር ኪዩብ ይመጣል። እቺን እናቀራረባትና እኛ ካልኩሌሽናችንን 50 ሜትር ኪዩብ ስቶን ያስፈልገናል ማለት ነው። አንድ ሲኖትራክ 5.5 አቨሬጅ ነው። ሌንግዙን እንመለካላችሁ ከ5.4 እስከ 5.6 ስለሆነ 5.5 ሜትር ቢሆን ዘን ዴብዙ 1.2 ሜትር ነው። ዊድዙ ስፋቱ ደግሞ 2.3 ሜትር ነው። ሶ ይሄን ስትሰሩት ስንት ይመጣል? 15.18 ሜትር ኪዩብ ይመጣል ማለት ነው። ሶ አንድ ሲኖ 15.18 ሜትር ኪዩብ ቮሊዩም አለው ማለት ነው። ስለዚህ ነምበር ኦፍ ሲኖ የሚያስፈልገን ነምበር ኦፍ ሲኖ ትራክ ለመስራት ምን መወሰን አለብን ማለት ነው። አንዱ ሲኖ ከሚገዛው አንዱ ሲኖ ምን ያክል ሜትር ኪዩብ ይሰራልናል የሚለው ማወቅ አለብን። ምን ያክል ሜትር ኪዩብ ይሰራልናል? ብዙ ጊዜ ድንጋይ ካያችሁ ሲመጣ በሲኖ ጎሎ ነው የሚመጣው። ከላይ ካያችሁት ጎሎ ነው የሚመጣው። ሁለተኛ ደግሞ ድንጋይ ሲጭኑ ስለሚያዛቡት መሀል ላይ ቮይድ አለ። ድንጋዩ ተደራርቦ አይመጣም። መሀል ላይ ቮይድ ስላለ አንድ ሲኖ ትራክ የሚሰራላችሁ 10 ሜትር ኪዩብ ነው። አንድ ሲኖ 15.18 ቮሊዩም ቢኖረውም ስራ ላይ የሚውለው ግን ማክሲመም 10 ሜትር ኪዩብ ነው ማለት ነው። ስለዚህ እኛ የምንፈልገው 50 ሜትር ኪዩብ ስለሆነ ስንት ሲኖ ያስፈልገናል ማለት ነው? ነምበር ኦፍ ሲኖ ትራክ የሚያስፈልገን 50 ሜትር ኪዩቡን አንዱ ሲኖ የሚሰራው 10 ሜትር ኪዩብ ነው ብለናል። ሶ ስታካፍሏቸው ሁለቱ ሜትር ኪዩብ 0 በ0 ሲጣፋ 5 ይመጣል ማለት ነው። ሶ ነምበር ኦፍ ሲኖ ትራክ እኛ የምናዘው ድንጋይ 5 ይሆናል ማለት ነው። ሶ በቀጣይ የምንሄደው ወደ ሞርታሩ ይሆናል ማለት ነው። ሞርታር ማለት ምንድነው? የሴሜንት ፕላስ ሳንድ ፕላስ ዋተር ምንድነው? ድብልቅ ነው አይደል እንዴ? ሞርታር ማለት ሶ ለአንድ ሜትር ኪዩብ ግንብ ድንጋይ ዩዥዋሊ ብዙ ጊዜ ነው የምጠቀምበት፣ ብዙ ሰው የሚጠቀምበት 0.3 ሜትር ኪዩብ ሞርታር ይሆናል ማለት ነው። እቺን ቁጥር በደንብ ያዟት። ለአንድ ሜትር ኪዩብ የግንብ ድንጋይ 0.3 ሜትር ኪዩብ ሞርታር ነው ማለት ነው። ሶ እኛ የምንፈልገው ለ48 ነው አይደለ? ቮሊዩም ኦፍ ማሶነሪያችን ስንት ነች? 48 ሜትር ኪዩብ ነች። ሶ እቺን ሜትር ኪዩብ ሲባዛ በ0.3 እናደርጋለን ማለት ነው። ወጥቷል። በ0.3 ስናበዛው 14.4 ሜትር ኪዩብ ይመጣል ማለት ነው። 14.4 ሜትር ኪዩብ ይመጣልናል ማለት ነው። ይሄ ቮሊዩም ኦፍ ሞርታር ይሆናል ማለት ነው።
ሞርታር ቮሊዩም ማለት ነው። ይሄ ሞርታር ቮሊዩም እንደዚህ ይሆናል ማለት ነው። ሶ ይሄ ግን ምንድነው ዌት ቮሊዩሙ ነው። ገብታችኋል? ሞርታር ቮሊዩም ዌት ቮሊዩም ማለት ነው። ዌት እርጥቡ ማለት ነው። ያ ማለት ውሃ የተቀላቀለበት ቮሊዩም ማለት ነው ይሄ። ነገር ግን እኛ የምንፈልገው ድራይ ቮሊዩም ስለሆነ ይሄን ዌት ቮሊዩም ወደ ድራይ እንቀይራለን። ሶ ይሄንን ዌት ቮሊዩም ወደ ድራይ ቮሊዩም እንቀይር። ድራይ ቮሊዩም ወደ ድራይ ቮሊዩም ስንቀይረው 14.4ን ሜትር ኪዩብን በምን ማባዛት ነው? በ1.33 ይችኛዋ ምንድነች? ፋክተር ነች። መልቲፕል ፋክተር ማለት ነው። ለዚህ እቺ ፋክተር የምትወክለው ምን ነው? አንደኛ እቺ ፋክተር የምትወክለው አንደኛ ዌስቴጅን ነው። ዌስቴጅ ልክ ሲቦካ እዛው ያቦካችሁት ቦታ ላይ ተንጠባጥቦ የሚቀረው ግንበኛው ደግሞ ሲሰራ ሞርታሩ ስራው ላይ ሳይሆን ዝም ብሎ የሚንጠባጠበው በየቦታውን ዌስቴጅ አንድ ፕላስ ደግሞ ሌላ ዋነኛው ደግሞ ምንድነው? ሽሪንኬጅ ነው። ሽሪንኬጅ ማለት ደግሞ ምን ማለት ነው? ልክ በደረቁ ሲሚንቶንና አሸዋውን ከደባለቃችሁት በኋላ ውሃ ስትጨምሩበት ኩምሽሽ ማለት ባህሪ ያለው ቮሊዩሙ ይቀንሳል ማለት ነው አይደል? እንዴ ዌት ቮሊዩሙ ላይ ሶ ያንንኛ ወደ ድራይ ቮሊዩም እርጥቡን ወደ ደረቁ ስለምንመልሰው እንትኑ ቮሊዩሙ ይጨምራል ማለት ነው። ከእርጥቡ ወደ ደረቁ ሲመጣ ደረቁ እየጨመረ ስለሚመጣ ይሄንን የዌስቴጁንና የሽሪንኬጅ መለዋወጡን የምታመጣልን ወይም ደግሞ ባላንስ የምታደርግልን ፋክተር ነች ማለት ነች። ሶ ሁለቱን ስናበዛቸው ስንት ይሆናሉ? 19.15 ሜትር ኪዩብ ይሆናል ማለት ነው። ምን ድራይ ቮሊዩሙ ማለት ነው። የሞርታሩ ድራይ ቮሊዩም ይሄ የሞርታሩ ማለት ነው። የሞርታር ድራይ ቮሊዩም ማለት ደግሞ ምን ማለት ነው? በደረቁ ውሃውን ቀንሳችሁት የሴሜንት ኤንድ ሳንድ ብቻ ሆነ ማለት ነው። የሴሜንትና የሳንድ ብቻ ሆነ ማለት ነው። እኛ የምንጠቀመው ሬሾ ምንድነው? ሬሾ 1:4 ሬሾ ማለት ነው። ገብታችኋል? ለአንድ ባግ ኦፍ ሴሜንት አራት ቦክስ ሳንድ እንጠቀማለን ማለት ነው። እቺ ቦክስ ሳይዟ ደግሞ የቦክስ ሳይዟ ምንድነው? 18 ሳንቲም ጥልቀቷ ወይም ደግሞ ዴብዟ 40 ሳንቲም ዊድዟ 50 ሳንቲም ምን ሌንግዝ የሆነ ቦክስ ሳይዝ እንጠቀማለን ማለት ነው።